አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ? ወደ ሀገሬ ልጆች ሰላም ናችሁ ወይ? ረመዳን ከሪም እንኳን አደረሳችሁ። ያው ታለፈ ቢሆንም ስራ ስለበዛብኝ ከአሁን በፊት ቪዲዮ አልሰራውም እና ኢንሻአላህ ዛሬ አረቦቹ የሚወዱትን ሹርባ ሀብ ቀለል ያለ አርገን እንሰራለን ማለት ነው። በጣም ነው የሚጣፍጠው። እኔ በገብስ ነው የምሰራው። እዚህ ጋር እንደምታዩት 2 ብርጭቆ ገብስ አዘጋጅቻለሁኝ። አላጠብኩትኝም፣ አጥበዋለሁ በደንብ አድርጌ። ከዛ እዚህ ጋር ደግሞ የፈጨሁት ቲማቲም ጭማቂ አለ። እዚህ ጋር 1 ሰልሳ ነው የተጠቀምኩትኝ። እዚህ ጋር ደግሞ 7 አይነት ቅመሞች አሉኝ፣ የሹርባ ቅመም። ይሄ ደግሞ ስጋ ነው፣ በረዶ አልለቀቀም፣ ያው ቀስ ብሎ ይለቃል። ከዛ አሁን በመጀመሪያ ገብሱን ነው የምናጥበው ማለት ነው። አያችሁት? እንደዛ አድርጌ አጥቤዋለሁኝ። ከዛ እዚህ ጋር የምሰራበትን ብረት ድስት ወይም ግደረዳ ቅጥ አዘጋጅቻለሁ። መጀመሪያ ገብሱን፣ ከዛ የፈጨሁትን ቲማቲም እጨምራለሁኝ። ከዛ 7 አይነት ቅመም፣ የሹርባ ቅመም ማለት ነው የአረቦቹን። ከዛ ሰልሳ ነው አሁን የምጨምረው። እኔ 1 ሰልሳ ነው የተጠቀምኩትኝ። እናንተ እንደ ቤተሰባችሁ ብዛት ሰልሳ አታብዙ። ሹርባ ላይ ሰልሳ አይበዛም። አለመጨመርም ሲጀመር ትችላላችሁ። ቲማቲም ታረጋችሁ። ከዛ የፈላ ውሃ 2 ጠላ ያኔ የጨመርኩትኝ እኔ ቤተሰቦች በዛ ስለሚሉ ማለት ነው። እናንተ እንደ ቤተሰባችሁ ብዛት አድርጉ። ያው ገብሱም እንደምታውቁት ውሃ ያነሳል። ስለዚህ እናንተ 1 ብርጭቆ ገብስን መጠቀም ትችላላችሁ፣ ውሃ ስለሚያነሳ ማለት ነው። እንደነገርኳችሁ ቤተሰብ ብዛት ስላለ ነው 2 ያረኩትኝ። ከዛ እንደዛ አድርጌ ግዳርታ ቅጡን በደንብ አድርጌ ገጥመዋለሁ። ተጠንቀቁ፣ ይሄንን ብረት ድስት ተፈነዳ አስቸጋሪ ነው በጣም። በወጉ መገጠም አለበት እንዳያቃጥላችሁ ማለት ነው። ከዛ እዚህ ጋ የደረቀ ሎሚና ስጋውን ነው። አሁን ስጋውን እቆራርጠዋለሁኝ። 3 የደረቀ ሎሚ ይጠቀማለሁ። ሎሚ ቆንጆ ጣዕም ይሰጠዋል። አያችሁት? ፈስቶብኛል ከላይ። ከዛ አሁን በስሎልናል። አሁን በመቀጠል ስጋውን ነው የምንጨምረው። ስጋውን ከገብሱ ኋላ ነው መጨመር ያለብን፣ ምክንያቱም ገብሱ ቶሎ አይበስልም። ሀብ ስለሆነ መዘፍዘፍ ነበረበት። ማታን ያልዘፈዘፍኩትኝም። ከዛ ለ1 ሰዓት ያክል ገብሱ ከበሰለ በኋላ አሁን ስጋውን ነው የምጨምረው። በአንድ ላይ ከጨመርነው ስጋው ይሟሟብናል ውስጥ ማለት ነው። ከዛ አሁን ሎሚ ጨምራለሁ። ከዛ እዚህ ጋር ሹፋን አለኝ ወይንም ደግሞ ኮኬር ትንሽ ነው የምጨምረው፣ ትንሽ የሆነ ወፈር እንዲያደርገው ያክል፣ ብዙ አይደለም። በጣም ሹርባ ሲወፍር እንትን ይላል፣ ያወጥ ነው የሚሆንብን። በጣም መወፈር የለበት። አያችሁት? ወይኔ እንደምታዩት ብረት ድስቱ ራሱ የታጠበ አይመስልም፣ ግን ፍልፍል ነው ያለው ቲማቲሙ ማለት ነው ሲፈላ፣ ለዛ ነው። ከዛ አሁን ጨው አደርጋለሁኝ። ጨው እንዲያስፈላጊነቱ ተጠቀሙ። እኔም እንደምፈልገው ነው የማደርገው። ብዙ ግብአት አያስፈልገውም፣ ያው ሹርባ አይደለም የምንሰራው። ከዛ አሁንም ውሃ ጨምርበታለሁ። የፈላ ውሃ ነው የምጨምረው። አያችሁ? ሹርባ ትንሽ ይመስላችኋል፣ በጣም ብዙ ነው። ብረት ድስቱ ይሄ በጣም ትልቅ ነው። በነገራችን ላይ ቪዲዮ ላይ ጎላ ይልምና ነው እንጂ በጣም ትልቅ ነው። 15 ሊትር ነው እንደዚህ። ከዛው እንደዛ አርጌ ገጥመውና አበስለዋለሁ አሁንም ማለት ነው ለ1 ሰዓት ያክል። አያችሁት? እንደዚህ ቆንጆ ሆኖ በምፈልገው መልኩ ደርሶልኛል። በጎን